እነሆ ተጀመረ። የስቶክሆልም አደባባዮች በነጻነት ድምጽ እየተናወጡ ነው። በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት የሚቃወሙ ዓለም አቀፍ ሰልፍ በደመቀ ሁኔታ ቀጥሏል። በኢትዮጵያ በአማራ ሕዝብ ላይ እየተፈጸመ ያለውን ስልታዊ የዘር ማጥፋት ወንጀልና አገዛዙ ሊያካሂድ ያቀደውን የይስሙላ ምርጫ ለመቃወም በስዊድን መዲና ስቶክሆልም የተጀመረው ታላቅ ሰልፍ አሁንም በደመቀ ሁኔታ ቀጥሎ እንደሚገኝ ታውቋል። በስዊድን የአማራ ማህበራት አንድነት ግብረ ኃይል አማካኝነት የተጠራው ሰልፍ ከቀኑ 7 ሰዓት ጀምሮ በሁምሌ ጋርደን በመነሳት በመቶዎች የሚቆጠሩ ኢትዮጵያውያንና የሰብአዊ መብት ተሟጋች በተገኙበት በታላቅ ድምቀት እየተከናወነ ይገኛል። ሰልፈኞቹ በዘር ማጥፋት መካከል ምርጫ የለም የሚሉ ጠንካራ መፈክሮችን በማንገብ የአብይ አህመድ አገዛዝ በህዝብ ላይ የሚፈጽመውን ግፍ ለዓለም አቀፍ ማህበረሰብ እያጋለጡ ነው። በተለይም በኢትዮጵያ ለ3 ዓመታት የዘለቀው የዘር ማጥፋት ጦርነት በአስቸኳይ እንዲቆምና የዓለም አቀፍ ማህበረሰብ በአገዛዙ ላይ የዲፕሎማሲ ጫና እንዲያሳድር ሰልፈኞቹ በጽኑ እየጠየቁ ይገኛሉ። ሰልፉ አሁንም በስቶክሆልም ጎዳናዎች ላይ ቀጥሎ የሚገኝ ሲሆን ወደ ኖራ ባንቶርጌት በማምራት ላይ ባለው በዚህ ታላቅ ሰልፍ ላይ ተሳታፊዎች የሀገራቸውን ሰንደቅ ዓላማ የትግሉን ዓላማ በማንገብ ትግላችን እስከ ነጻነት ይቀጥላል የሚል የጽናት ድምጽ እያሰሙ መሆኑን ከስፍራው የደረሰን መረጃ ያመለክታል። ህወሓት ሌተናንት ጄኔራል ታደሰ ወረደ የስልጣን ርክክብ ካላደረጉ ስህተት ነው የሚሆነው ሲልም ገለጸ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ከዩሲ ጋር ባደረጉት ቃለ መጠይቅ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱን ገልጿል። ከ6 ዓመት በፊት በክልሉ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውሰዋል። የፕሪቶሪያ ስምምነቱን ያፈረሰው የፌዴራል መንግስት ነው፣ እኛ ሳያማክር ሌተናል ጄኔራል ታደሰን ለብቻው ሹሞ የላከልን የፌዴራል መንግስት ነው ብለዋል። በ2012 ዓመተ ምህረት የተደረገው ምርጫ በስምምነቱ መሰረት ውድቅ ሳይሆን ታግዶ የቆየ መሆኑን ገልጸው አሁን ባለው ሁኔታ አዲስ ምርጫ ማድረግ ስለማይቻል የቀድሞ ምክር ቤት ወደ ስራ መመለሱ ህጋዊ ነው ሲሉ ተደምጠዋል። ጄኔራል ታደሰ ወረደ በምክር ቤቱ ለሚመረጠው ፕሬዝዳንት ስልጣን ያስረክባሉ ተብሎ እንደሚጠበቅ ገልጸው ከዚህ ውጭ የሚሄድ ሰው ካለ ወይም ከዚህ ውጭ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። ምክር ቤቱ ወደ ስራ ከተመለሰ በኋላ አዲስ አስፈጻሚ ካቢኔ ፕሬዝዳንት እንደሚሰይም ቃል አቀባዩ ገልጿል። ፕሬዝዳንት ጄኔራል ታደሰ ወረደ ከዚህ ቀድሞ በሰጡት መግለጫ በጊዜያዊ መንግስት ላይ መፈንቅለ መንግስት ወይም ኩዴታ ለማካሄድ እንዳሰቡበት እንደተገበሩበት ብለው ነበር። ነባር መንግስት ይመለስ የሚለው የህወሓት ውሳኔ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ነው። ውሳኔው ከተተገበረ ውድቀት እንጂ ድል አይገኝም ሲሉ ያስጠነቀቁት ሌተናል ጄኔራል ታደሰ ወረደ እንዲያታስቡት እንዲያተገብሩትም ሲሉ ተሰምተዋል። የላብ አደሩ ቀንና በበዓል ድምቀት የማይሸፈነው የኑሮ ፈተና ሚያዝያ 23 የዓለም የላብ አደሮች ቀን ነው። ይህ ቀን ለብዙዎች የእረፍትና የደስታ ሊሆን ቢችልም ለብዙሃኑ ሰራተኞች ግን የድካማቸው ውጤት ከኑሮ ጋር ግብግብ የሚገጥሙበት እውነት የሚስታወስም ነው። በየኢንዱስትሪ ፓርኮቹ፣ በፋብሪካዎች፣ በግንባታ ቦታዎች፣ በተለያዩ ተቋማት ውስጥ ቀን ከሌት የሚደክመው ሰራተኛ ዛሬም ድረስ በበርካታ ማነቆዎች ውስጥ ይገኛል። ዛሬ ሰራተኛው እየተጋፈጠ ያለው ትልቁ ፈተና የኑሮ ውድነት ነው። ከቤት ኪራይ ጭማሪ እስከ ትራንስፖርት ጣጣ፣ ከምግብ ዋጋ መናር እስከ መሰረታዊ ፍላጎቶች አለመሟላት ሰራተኛው ለከፍተኛ የስነ ልቦናና የኢኮኖሚ ጫና ያደርጎታል። የሚያገኘው ደሞዝ
እጅ ወቅቶ ሳይታይ የሚያበቃበት ደረጃ ላይ መድረሱን የተለያዩ የመረጃ ምንጮች ይጠቁማሉ። በሀገራችን እስካሁን የዝቅተኛ ደሞዝ ወለል አለመወሰኑ ለብዙዎች ብዝበዛ ምክንያት እንደሆነ ሰራተኛው ይገልጻል። በተለይም በኢንዱስትሪ ፓርኮችና በተለያዩ የግል ድርጅቶች ውስጥ የሚሰሩ ወገኖቻችን በወር የሚያገኙት ገቢ ከዕለታዊ ፍጆታቸው ጋር በፍጹም የማይመጣጠን ነው። የላባቸውን ዋጋ የድካማቸውን በረከት ማግኘት እንዳልቻሉም የተለያዩ መረጃዎች ያስረዳሉ። የሚገርመው ደግሞ የሰራተኛውን መብቱን ሲጠይቅ ወይም የተሻለ ክፍያ ሲፈልግ ምንም አታመጡም፣ ካልፈለጋችሁ መልቀቅ ትችላላችሁ የሚል የማስፈራሪያ ቃል መጋበጥ ነው። ስራ አጥነትን እንደ ማስፈራሪያ በመጠቀም የሰራተኛውን ክብርና መብት የሚጥሱ አካላት ዛሬም አይጠፉም። የሰራተኛ ማህበራት ጥንካሬ ማጣትም ለዚህ ክፍተት ትልቅ አስተዋጽኦ አድርጓል። በርካታ ድርጅቶች በየዓመቱ በሚሊዮንና በቢሊዮን የሚቆጠር ትርፍ ሲያሳውቁ ይሰማሉ። ነገር ግን ይህ ትርፍ እንዲመጣ ዋናው ሞተር የሆነው ሰራተኛ ሕይወቱ ላይ ምንም ለውጥ አይታይም። ድርጅታችን አደገ ሲባል የሰራተኛው ኑሮ ግን አብሮ ካላደገ እድገቱ ትርጉም አልባ እንደሚሆን ነው የተገለጸ የሚገኘው። ሰራተኛው የድርጅቱ አካል ምሰሶ፣ የጀርባ አጥንት መሆኑን መዋጥ ግድ እንደሚል ነው መረጃዎች ተናገሩ የሚገኙ። የላብ አደሮች ቀን በባዶ ቃላትና ንግግር ብቻ የሚታለፍ መሆን የለበትም። የሰራተኛውን ኑሮ ለማሻሻል የሚያስችሉ ተጨባጭ የፖሊሲ ማሻሻያዎች፣ የደሞዝ ወለል መወሰንና የመብት ጥበቃዎች ሊተገበሩ ይገባል። ላቡን አፍሶ ሀገር የገነባ ለሚገኘው ሰራተኛ ሁሉ ክብር ይገባዋል። መንግስትም እንደ መንግስት፣ ግለሰቦችም እንደ ግለሰብ የሰራተኛን መብት ማክበር ግድ እንደሚላቸውም ነው ከሰራተኞች የተሰማው ድምጽ የሚያመላክተው። ይህም ብቻ ሳይሆን የተለያዩ የመንግስት ሰራተኞች እንዲሁም አርሶ አደሮችና የቀን ሰራተኞች በአሁኑ ሰዓት ራሳቸውን ከኑሮ ጋር ግብግብ እየገጠሙ ባለበት ሰዓት ራሳቸውን ማቋቋም እንደማይችሉ እየገለጹ በከፍተኛ የኑሮ ውድነት ስቃይ ውስጥና በከፍተኛ የስነ ልቦና ጫና ውስጥ የሚገኙ ብዙ ወጣቶች ራሳቸውን እስከ ማጥፋትና እንዲሁም ጭንቀትና የመሳሰሉ ለበሽታዎች ተጋላጭ የሆኑ መጥተዋል። ብዙ ስቃቀን፣ ብዙ ስቃይና ብዙ መከራ በኢትዮጵያ ሰማይ ስር እየታየ ከዕለት ዕለት እየጨመረ መሆኑን የተለያዩ የመረጃ ምንጮች ያመለክታሉ። በተለይ በምላሱ ብቻ አለሁ ሰራሁ የሚለው መንግስት አሁን ላይ በከፍተኛ የኑሮ ውድነትና የፖለቲካል ቀውስ ሀገሪቱን ማስገባቱን ነው የተለያዩ የመረጃ ምንጮች የሚናገሩት።